ንጉሱ ልቡ ተሰብሯል። በሐዘን ማዕበል እየተናወጠም ነው። የዓለማችን የእግር ኳስ ንጉስ ሊዮኔል አንድሬስ ሜሲ ዛሬ በታሪኩ ለመጀመሪያ ጊዜ ልቡ ተሰብሮ ሕይወቱ ጨልሞበት በከፍተኛና በማያባራ የሐዘን አዙሪት ውስጥ ሰምጦ ይገኛል። ከቀናት በፊት በተደረገው የሜጀር ሊግ ሶከር ጨዋታ 2 ግቦችን አስቆጥሮ ሲፈነድቅ የነበረው ሜሲ ዛሬ ግን በለቅሶ ተውጧል። መላው ስቴዲየም ዝምታ ሰፍኗል። አድናቂዎችም በለቅሶ ላይ ናቸው። የ8 ጊዜ የባላንዶር አሸናፊው ሊዮኔል ሜሲ ዛሬ በዚህ አስደንጋጭ ሰቀቀንና ከባድ ሐዘን ውስጥ የከተተው ዛሬ እሱን ከባዶ መሬት አንስቶ የዓለም ጫፍ ላይ የከበሩ ሁሉ ማማ ላይ እንዲቀመጥ ያደረገው የዛሬው የድል አድራጊነቱ የጥንካሬውና የሕይወት መሠረቱ የሆነው ያ ታላቅ ሰው ከዚህ ዓለም በሞት ተለይቷል። ዓለም አቀፍ መገናኛ ብዙሃን እንዳረጋገጡት ከሆነ የሜሲ ሕይወትና የዘመናት ስኬት ዋና ምሰሶ የሆነው ጀግናው አባቱ ሕይወታቸው በአስደንጋጭ ሁኔታ ማለፉ መላው ዓለምን እያነጋገረ ይገኛል። ግን ይህ አሳዛኝና ድንገተኛ የሞት ዜና እንዴት ተከሰተ የሚለው ጥያቄ መልሱ እጅግ አስደንጋጭ ሆኗል። ከዚህ አሳዛኝ ክስተት በስተጀርባ እጅግ አስደንጋጭ ሚስጥርስ ምንድን ነው? አባትየው ለሜሲ ስኬት የነበራቸው ሚናስ ምን ነበር? ዓለምን ያናወጠው ያ እውነትና ያልተነገረው ድብቅ ታሪክ በዘገባችን በዝርዝር ተካቷል። የሜሲ የሕይወት ውጣ ውረድና የስኬት መንገዱን ጨምረን እናስመለከታችኋለን። ቪዲዮአችንን ላይክ በማድረግ እስከ መጨረሻው አብራችሁን ትቆዩ ዘንድ ግብዣችን ነው። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ አነጋጋሪና ያልተሰሙ አስገራሚ መረጃዎችን ያገኙ። የእግር ኳስ አፍቃሪዎችንና መላው ስፖርት ወዳዱን ዓለም ያስደነገጠው አሳዛኝና አስደንጋጭ ሰበር ዜና ከአርጀንቲና ይፋ ተደርጓል። በአርጀንቲናና ስፔን የሚገኙ ታላላቅ መገናኛ ብዙሃን እንደዘገቡት የምንጊዜም የባርሴሎናው ኮከብና የእግር ኳስ ንጉሱ የሊዮኔል ሜሲ አባት ጆርጅ ሜሲ በ68 ዓመታቸው ከዚህ ዓለም በሞት ተለይተዋል። ይህ አሰቃቂና ድንገተኛ ዜና ሲሰማ መላው አርጀንቲና በታላቅ ለቅሶ ላይ ወድቋል። ከቀናት በፊት ብቻ ሜጀር ሊግ ሶከር ላይ ሜዳውን አብርቶ 2 አስደናቂ ጎሎችን በማስቆጠር ሜዳ ላይ በደስታ ሲፈነድቅ የነበረው ሊዮኔል ሜሲ ዛሬ በድንገት በገጠመው በዚህ ታላቅ የሐዘን ማዕበል ፍጹም ተንበርክኳል። የደስታው ሳቅ በአንድ ቅስበት ቀርቶ ሕይወቱ በከባድ ሐዘን ውቅያኖስ ውስጥ ሰምጦ ይገኛል። ከሮሳሪዮ ጠባብ ጎዳናዎች አንስቶ እስከ ባርሴሎና ደማቅ አደባባዮች እንዲሁም እስከ አሜሪካ ኢንተር ሚያሚ ስቴዲየሞች ድረስ ያለው መላው የእግር ኳስ ቤተሰብ በዚህ ያልተጠበቀ አሳዛኝ ዜና አንገቱን ደፍቷል። አባቱ ጆርጅ ሜሲ ለሊዮኔል ሜሲ ሕይወት ለስኬቱና ለትግሉ ሁሉ የፊት መስመር ተዋጊና አንቀሳቃሽ ሞተር ነበሩ። የሞታቸው ምክንያት እጅግ አስደንጋጭና ልብ የሚነካ መሆኑ ዓለም አቀፍ መገናኛ ብዙሃን በሰፊው እያስተጋቡት ይገኛል። የዚህ አሳዛኝ ክስተት ድንገተኛነት በዓለም ዙሪያ የሚገኙ በሚሊዮን የሚቆጠሩ የሜሲ አድናቂዎችን በከፍተኛ ድንጋጤና በሐዘን ውስጥ ከቷቸዋል። ዜናው በተሰማባቸው የመጀመሪያዎቹ ቅስበቶች የቴሌቪዥን ጣቢያዎች መደበኛ ስርጭታቸውን አቋርጠው ስለ አባቱ ታሪክና ስለ ሊዮኔል ሜሲ የሕይወት ጉዞ በሰፊው መተንተን ጀምረዋል። በአርጀንቲና ከተሞች የሚገኙ ዜጎች በጎዳና ላይ በመውጣት የሐዘን መግለጫዎችን እያሰሙ ሲሆን የሀገሪቱ መገናኛ ብዙሃንም የጆርጅ ሜሲን አስተዋጽኦና በልጃቸው ስኬት ውስጥ የነበራቸውን አጠቃላይ አሻራ በታላቅ ሐዘን እያስታወሱ ይገኛሉ። የደስታውና የድሉ ማማ ላይ የነበረው የሜሲ ቤተሰብ ዛሬ በስተርጅናና በሐዘን ጥላ ስር ወድቋል። ይህች ዕለት በዓለም እግር ኳስ ታሪክ ውስጥ የማይረሳ ጥቁር መዝገብ ሆና የምትታወስና አሳዛኝ ዕለት ሆና ተመዝግባለች። የዛሬውን የዓለማችን የእግር ኳስ ንጉስ የሚሊዮኖችን ልብ የማረከውና የስፖርቱን ታሪክ አቅጣጫ የቀየረውን የሊዮኔል ሜሲ ሕይወትን ከስሩ ስንመረምር በስተጀርባ ያለው ግዙፍ ታሪክና ታላቅን አባት ማስታወስ ግድ ይላል። ጆርጅ ሜሲ በቀላሉ የሊዮኔል አባት ብቻ ሳይሆኑ የሕይወቱ መሰረት፣ የዘመኑ ሁሉ ጀግናና የማይበገር ምሰሶ ነበሩ። የእሳቸው ሕይወት፣ ትግል፣ ጽናትና መስዋዕትነት ለልጃቸው ታላቅ መሰረት የጣለ ግዙፍ ምዕራፍ ነው። ጆርጅ ሜሲ በአርጀንቲና ሳንታፊ ግዛት በምትገኘውና በኢንዱስትሪ እንቅስቃሴዎች በምትታወቀው የሮሳሪዮ ከተማ ተወልዶ አድጓል። ሕይወቱ በለስላሳ አልጋ ላይ የተነጠፈ አልነበረም። ይልቁንም በድህነት፣ በኢኮኖሚ ጫናና በዕለታዊ የኑሮ ውድነት የተሞላ ፈታኝ ጉዞ ነበር። ጠንክሮ የሚሰራ ቀን ከሌት ለቤተሰቡ ብልጽግናና ሰላም ሲል ላቡን የሚያፈስ ታታሪ የብረት ፋብሪካ ሰራተኛ ነበር። በሮሳሪዮ ጠባብና አቧራማ ጎዳናዎች ውስጥ
ልጆቹን ትክክለኛ የሞራል እሴት በማስረጽ በድህነትና በኢኮኖሚ ጫና ውስጥ ሆኖም ቤተሰቡን በአክብሮትና በጽናት ያቆየ ብርቱ ሰው ነበር። የጆርጅ ሜሲ የዕለት ተዕለት ሕይወት ከጠዋት መብራት ጀምሮ እስከ ማታ ድረስ በከባድ የጉልበት ሥራ የተሞላ ነበር። በብረት ፋብሪካ ውስጥ የሚሰራው ሥራ አካላዊ ብርታትን የሚጠይቅና እጅግ አድካሚ ቢሆንም ለቤተሰቡ የተሻለ ሕይወት ለማቀበል ሲል ማንም ሳይገፋው በጽናት ይተጋ ነበር። ቤት ውስጥ ሲገባ ግን የፋብሪካውን ድካምና ውጥረት ሁሉ በመርሳት ለልጆቹ አፍቃሪ አባት፣ ለባለቤቱ ደግሞ አስተማማኝ የሕይወት አጋር ነበር። ልጁ ሊዮኔል ሜሲ ገና በልጅነቱ በእግር ኳስ ፍቅር ሲሰክር አባቱ ጆርጅ የማስተማሪያው የመጀመሪያ አሰልጣኝና ደጋፊ ሆነው ጎኑ ቆሙ። የሮሳሪዮ ጎዳናዎች የሊዮኔል የመጀመሪያውን መጫወቻ ሜዳ ሲሆኑ አባቱ ጆርጅ ደግሞ ከጎኑ በመሆን እያንዳንዱን እርምጃ ይከታተሉ ነበር። በወቅቱ ሊዮኔል በጣም ቀጭንና አጭር ስለነበር ብዙዎች ከባድ ስፖርት ውስጥ መግባቱን ይቃወሙ ነበር። ነገር ግን አባቱ ጆርጅ በልጃቸው ውስጥ ያለውን ልዩ የተፈጥሮ ተሰጥኦ ቀድመው ተመልክተው ነበር። ከስራ ሲመለስ እንኳን ሳይሰለቹ ከልጃቸው ጋር ይጫወቱ፣ ያበረታቱትና ትክክለኛውን የጨዋታ ስልት ያሳዩት ነበር። ይህ በሮሳሪዮ ጠባብ ሰፈሮች ውስጥ የጀመረው አባትና ልጅ ግንኙነት ወደፊት ዓለምን የሚቀይር ግዙፍ ታሪክ መሰረት እንደሚሆን ማንም አልተገነዘበም ነበር። የጆርጅ ሜሲ ታታሪነት፣ ትዕግስትና ለልጃቸው የነበራቸው ጥልቅ ፍቅር በሊዮኔል ሜሲ ልብ ውስጥ የማይናወጥ የሥራ ዲሲፕሊንና የትግል መንፈስን ዘርቷል። የዛሬው የዓለም እግር ኳስ ታሪክ ከዚህ ከባድ የሮሳሪዮ መሰረትና ከአባቱ የማይበገር ትግል ተነፍሶ የወጣ የወርቅ ፍሬ ነው። የዛሬው የእግር ኳስ ንጉሥ የሊዮኔል ሜሲ ሕይወት ከስሩ ስንመረምረው ሊዮኔል በእድገቱ ወቅት ያጋጠመው ፈተና ከቀላል የልጅነት ችግር እጅግ የላቀ ህልሙን ሊቀብሩ የሚችሉ አስከፊ አደጋዎች የተሞሉበት ነበር። በተለይም የእድገት ሆርሞን እጥረት የሚባል ከባድና እጅግ አደገኛ የሆኑ የጤና ችግር በለጋ ወጣትነቱ ገጠመው። ይህ ህመም የአካላዊ እድገቱን ሙሉ በሙሉ የሚያስተጓጉል፣ ከእኩዮቹ በበለጠ አጭር እንዲሆን የሚያደርግና መደበኛ አትሌት ሆኖ እንዲቀጥል የሚያስፈራ እንቅፋት ነበረበት። በወቅቱ ሊዮኔል በአርጀንቲናዋ ክለብ በኒውስ ኦልድ ቦይስ ወጣቶች አካዳሚ ውስጥ እጅግ አስደናቂ አፍ የሚያስይዝና ወደር የለው ተሰጥኦ እያሳየ በነበረበት ወሳኝ ሰዓት ይህ የጤና እክል ዕለት ተዕለት ሕይወቱን ይፈትነው ነበር። ለዚህ ብርቅዬ ህመም የሚደረገው የሕክምና ክትትልና የሚወስደው መርፌ ወጪ እጅግ ግዙፍና ከባድ ነበር። በወቅቱ በወርሃዊ ደረጃ የሚጠየቀው የገንዘብ መጠን ለተራው የብረት ፋብሪካ ሰራተኛ ለጆርጅ ሜሲ ሊሸከሙት ከሚችሉት በላይ የገንዘብ ጫና የፈጠረባቸው ነበር። አባቱ ጆርጅ ቀን ከሌት በፋብሪካው ላቡን ቢያፈስም የሕክምና ወጪውን በብቃት መሸፈን አልቻሉም። በዚህ ሰዓት ነበር አባትየው ልጃቸውን ለማዳን ሲሉ ወደ ሀገሪቱ ትላልቅ ክለቦች በር ማንኳኳት የጀመሩት። ይሁን እንጂ የዚያን ጊዜ የኒውስ ኦልድ ቦይስ ክለብ ባለስልጣናትም ሆነ የአርጀንቲና እግር ኳስ ግዙፍ ስም የሆነውን ሪቨር ፕሌት ክለብን ለሊዮኔል ሜሲ አስፈላጊ የነበረውን የእድገት ሕክምና ወጪ ለመሸፈን ፈጽሞ ፍቃደኛ ሳይሆኑ ቀሩ። የክለቦቹ ዶክተሮችና አስተዳዳሪዎች ልጁ በጣም አጭር ነው፣ የአካላዊ ቁመናው ለከባድ ውድድር አያመችም፣ ወደፊት ትልቅ ተጫዋች ሊሆን አይችልም በሚል አጭርና ጠባብ አመለካከት የሕክምናውን ወጪ ለመሸፈን ፍቃደኛ ሳይሆኑ ቀሩ። በወቅቱ በአርጀንቲና የነበረው ከባድ ኢኮኖሚያዊ ቀውስና የክለቦች ርኅራኄ ማጣት የልጁን ብሩህ የወደፊት ዕጣ ፋንታ ሊያጨልመው ተሰጥኦንም በእንጭጩ ሊቀብረው ተቃረበ። መላው የሜሲ ቤተሰብ በከባድ ተስፋ መቁረጥ በጭንቀትና በሐዘን ውስጥ ወደቀ። አባቱ ጆርጅ የልጃቸውን ስቃይ ፊት ለፊት እየተመለከቱ እርዳታ ማጣት ከፍተኛ ስቃይ ፈጥሮባቸው ነበር። ይሁን እንጂ ይህ የክለቦች ግዴለሽነትና የህብረተሰቡ ድጋፍ ማጣት ለታላቁ አባት ለጆርጅ ሜሲ አዳዲስና ደፋር ሐሳቦችን እንዲያቅዱ ምክንያት ሆኗቸዋል። ይህም ታሪክን የሚቀይር የውሳኔ ምዕራፍ ከፈተ። በአርጀንቲና በሮች ሁሉ ተዘግተውባቸው የሀገራቸው ክለቦች ተሰጥኦን ንቀው የተዉትን ወጣቱን ሊዮኔልን ለማዳን አባቱ ጆርጅ ሜሲ ከዚህ በኋላ ዝም ብሎ መቀመጥ እንደማይቻል ተረዳ። በዚህ እጅግ አስቸጋሪና ወሳኝ ሰዓት ላይ ነበር አባትየው ጆርጅ ሜሲ ታላቁን የዓለም ታሪክን የለወጠውና ፍጹም ደፋር የሆነውን እርምጃ ወሰዱት። ምንም ሳይበግራቸው የኢኮኖሚ ድህነቱን ጠንቅቀው እያወቁ የልጃቸውን ሕይወት፣ ጤናና እግር ኳሳዊ ተሰጥኦ ለማዳን ሲሉ ሀገራቸውን ጥለው ወደ ውጭው ዓለም ወደ አውሮፓ የጉዞ ውሳኔ ያደረጉ። ይህ ውሳኔ የሜሲን ብቻ ሳይሆን የመላውን ዓለም የእግር ኳስ ታሪክ
ለዘላለም የቀየረ ወርቃማ ምዕራፍ ነበር። ጆርጅ ሜሲ ሊዮኔልን ይዘው ወደ ስፔን አቅጣጫ በመጓዝ የካታሎኒያ ግዙፍ ክለብ ባርሴሎናን አንኳኩ። በወቅቱ የባርሴሎና ክለብ ኃላፊዎችና የቴክኒክ ዳይሬክተሮች የልጁን አስደናቂ ተሰጥኦ በአጭር ጊዜ ውስጥ በመገንዘብ ውል ለመፈረም ፈለጉ። ነገር ግን ነገሮች ያን ያህል ቀላል አልነበሩም። የክለቡ አስተዳደሮች በይፋ ውል ለመፈረምና የሕክምና ወጪ ለመሸፈን ማቅማማት አሳይተው ነበር። በዚያ ጊዜ አባትየው ጆርጅ ያሳዩት ጽናትና ጥንካሬ ሁሉንም ነገር ቀየረው። ታህሳስ 14 ቀን 2000 ዓ.ም በፖምፒያ ቴኒስ ክለብ ከባርሴሎና ወቅታዊ የስፖርት ዳይሬክተር ከካርለስ ሬሻት ጋር የተደረገው ታሪካዊ ስምምነት በባዶ ወረቀት ወይም በወረቀት ፎጣ ላይ ተፈረመ። ይህ ውል የተፈረመው በዚሁ በአባቱ በጆርጅ ጽናትና ርብርብ ነበር። አባትየው ያሳዩት ይህ ጽናትና እምነት ባይኖር ኖሮ ዛሬ የምናውቀው ሊዮኔል ሜሲ ፈጽሞ ባልተፈጠረ ነበር። በናፕኪን ወረቀት ላይ የሰፈረው ትንሽዬ ፊርማ የዓለም እግር ኳስ ገጽታን ለዘላለም ገለበጠው። የጆርጅ ሜሲ የባህር ማዶ መስዋዕትነት ታሪካዊ ፍሬ ማፍራት ጀመረ። ሊዮኔል ሜሲ ታዋቂውን ላማሲያ አካዳሚን የተቀላቀለ ሲሆን አባቱ ጆርጅ ሁልጊዜም እንደ ጥላ በመሆን ከጎኑ ነበሩ። አዲስ ሀገር፣ አዲስ ባህልና ሩቅ ከቤተሰብ መሆኑ ለወጣቱ ሊዮኔል ከባድ ፈተና ቢሆንም የአባቱ ጆርጅ የማበረታቻ ቃላትና የዕለት ተዕለት ድጋፍ ትልቁን ሚና ተጫውቷል። ሊዮኔል በእድገት ሂደት ውስጥ እያደገ ሲመጣ በባርሴሎና ማሊያ ብቻ በ778 ጨዋታ ላይ 672 አስደናቂ ጎሎችን በማስመዝገብ የክለቡ ብቻ ሳይሆን የመላው ዓለም ከሁሉም ጊዜ የላቀ ተጫዋች ለመሆን በቅቷል። ጆርጅ ሜሲ የልጃቸው የስኬት ሁሉ ማስተር ማይንድ ነበሩ። ልጃቸው በዓለም ላይ ምርጥ ተጫዋች ሆኖ ሲመረጥ የወርቅ ኳሶችን ሲሰበስብ ከፊት ለፊት ሆነው እንባን እያነቡ የሚኮሩት አባቱ ጆርጅ ነበሩ። ይህ ሁሉ ታላቅ ውዝግብና የድል ጉዞ እየተጓዘ ሳለ ከትዕይንቱ ጀርባ ግን ጥልቅ የሆነ ስቃይና ስጋት ተሰንቆ ነበር። ጆርጅ ሜሲ ረጅም የጤና እክል የገጠማቸው ሲሆን ይህ አሳዛኝ የጤና ሁኔታ አርጀንቲና ፍጻሜ ደርሳ በስፔን 1-0 በተሸነፈችበት የዓለም ዋንጫ ወቅት መላው ቤተሰብን አሳስቦት ነበር። በውድድሩ ማጠናቀቂያ ላይ ሜሲ በሜዳ ላይ እያለቀሰ በነበረበት ሰዓት የተሰማው ስሜት ዓለምን አነጋግሮ ነበር። ይሁን እንጂ የሰዎች ተስፋና የሐኪሞች ጥረት የፈጣሪውን ውሳኔ መለወጥ አልቻለም። እንደ ፎርብስና ሌሎች ዓለም አቀፍ መገናኛ ብዙሃን ማረጋገጫ የሊዮኔል ሜሲ አባት ጆርጅ ሜሲ በ68 ዓመታቸው ከዚህ ዓለም በሞት ተለይተዋል። እንደ ዓለም አቀፍ መገናኛ ብዙሃን ዘገባ የሜሲ ቤተሰብ አባት በሆኑት በጆርጅ መኖሪያ ከተማ በአርጀንቲና ሮሳሪዮ ረቡዕ ዕለት ምሽት አካባቢ በአካባቢው ሰዓት አቆጣጠር 22 ሰዓት ላይ በካንሰር በሽታ ምክንያት ሕይወታቸው አልፏል። ይህ ድንገተኛና አሳዛኝ የሞት ዜና ዓለምን በከፍተኛ ድንጋጤ አጥለቅልቋታል። ጆርጅ ሜሲ ከዚህ ዓለም በሞት ሲለዩ ባለቤታቸው ሴሲሊያ፣ ወንድ ልጃቸው ሊዮኔል፣ ሮድሪጎና ማቴዎስ፣ ሴት ልጃቸው ማሪያ ሶል እንዲሁም በርካታ የልጅ ልጆቻቸውን በከፍተኛ ሐዘን ጥለው አልፈዋል። የሊዮኔል ሜሲ መሰረት የሆነው በወርቅ ፎጣ ላይ የታሪክ አጀማመሩን የፈረመው ያ ጀግና አባት ሕይወት ማለፍ የዘመኑን እግር ኳስ ማዕበል የፈጠረና ልብ አንጠልጣይ የሆነ ታሪካዊ አሳዛኝ ፍጻሜ ሆኖ ተመዝግቧል። ጆርጅ ሜሲ ከዚህ ዓለም በሞት ቢለዩም የሰሩት ታሪክና ያፈሩት የዓለም እግር ኳስ ንጉሥ ለዘላለም በሰዎች ልብ ውስጥ ይኖራል። የተወደዳችሁ ቤተሰቦቻችን የዛሬው መረጃችን ይህንን ይመስል ነበር። በቀጣይ አዳዲስና ትኩስ እንዲሁም ታሪካዊ መረጃዎችን ወደ እናንተ ይዘን እንቀርባለን። ቪዲዮአችንን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳይረሳ። ሐሳብ አስተያየታችሁን ደግሞ ኮመንት ላይ አስፍሩልኝ።